የልጅነቴ ናት። የ10 ዓመት የትዳር አጋሪ ጥሩና ደግ ሰው ናት። አንድ ልጅም በጋራ አፍርተናል። ከዚህ ሰው ጋር በስደት እየኖርን ነው። አንድ ቀን ተነስታ እባክህ ስደት ይበቃናል፣ ወደ ሀገር ገብተን አረፍ እንበል ብላ ያለችኝ ይለናል የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለ፣ በስደት እያለን ቤት ሰርተናል፣ ንብረት አፍርተናል፣ ሁሉም በስሟ ነው ያለው። አንቺ ቀድመሽኝ ሂጂና ከ6 ወር በኋላ ከተልሻለሁ ብዬ ወደ ኢትዮጵያ ላኳት። ነገር ግን እህቴ በሳውዲ ወይንም በስደት 6 ወር ቆይቼ እንዳሰብኩት ወደ ሀገር አልሄድኩም ወይንም አልተመለስኩም። 4 ዓመቴ 4 ዓመት እዚህ መቆየቴ ብቻ ባልከፋ አንድ ስህተት ሰርቻለሁ። እሱም ከሚስቴ ሌላ አንዲት ሴትን አፍቅሬያለሁ። በፍቅሯ ደግሞ እብድ ብያለሁ። ላገባትም እያሰብኩ ነው ብሎ ነው አጠር መጠን አድርጎ እንግዲህ ወንድማችን በውስጥ መስመር የጻፈልኝ። እንግዲህ ምን አለ፣ ከዚች ልጅ ጋር እንግዲህ ከባድ ፍቅር ውስጥ ገብቻለሁ። ላገባት ሁሉ እያሰብኩ ነው። ነገር ግን ለዚች ለልጅነት ፍቅረኛዬ፣ ለ10 ዓመት የትዳር አጋሪ፣ ለልጄ እናት እንዴት ብዬ ነው ሌላ እንዳፈቀርኩ ምነግራት? እንዴት ብዬ ነው ምጣላት? እንዴት ብዬ ነው ትዳራችንንም እማፈርሰው? እቺ ደግሞ እዚያ ያፈቀርኳት ሁለተኛዋም ትዳር እንዳለኝ አታውቅም። ምን ይሻለኛል? አጣብቂኝ ውስጥ ነኝ። ለህዝብ ታሪኬን አሳውቂና የሚሉኝን ልስማ እያለ ነው ወንድማችን። እንግዲህ ፕሮፋይል ውስጥ ገብቼ ለማየት ሞክሬያለሁ። መልከ መልካም ነው፣ በዛ ላይ ሙስሊም ነው። በሙስሊም አይፈቀድም ወይ 2 እስከ 4 ድረስ ይፈቀድላችሁ የለም ወይ ብዬ ስለው በጭራሽ ሚስቴም እችኛዋ ሁለተኛዋም ስለዚህ ነገር መስማት አይፈልጉም። በቃ እችንም በግል እንዳገባት ነው የምትፈልገው፣ ያችም ትዳሬን ጠብቄ እንድኖር ነው የምትፈልገው እያለ ነው ወንድማችን። እንግዲህ እህታችን ይከተለኛል ብላ ወደ ኢትዮጵያ ሄዳለች። ወንድማችን ደግሞ ከሌላ ሴት ጋር ጉድ እያለ ነው። ለሴቶችም ለወንዶችም ባለትዳሮች ስሙኝ፣ ፍቅረኛም ያላችሁ ቦይፍሬንድ ገርል ፍሬንድም ያላችሁ አስገዳጅ ሁኔታ ካላጋጠማችሁ በስተቀር የትዳር አጋሮቻችሁን አትተዉ። እንኳን ትታችሁ እስራችሁ እያሉም ከባድ ነው። እናንተ ጥላችኋቸው ስትሄዱ ጩልሌዎች፣ ጭልፊቶች አሉ፣ እንደዚች እንደ ልጅ ማለት ነው። በቃ በትዳር ውስጥ ቢኖር እንዲያታደርግም። ለነገሩ ባለ ትዳርንም ይኸው አነፍንፈው ከትዳር አጋር እያጣሉ ነው፣ ከትዳሮቻቸው እያስኮበለሉ ነው። ሴቶችም ወንዶችም አይደል? ከባድ ነው። በአይነ ቁራኛ እየተከታተልንም አልሆነም፣ እንኳን ጥለን ሄደን ይቅርና እህታችን ጉዷን አታውቅም እዛ እንግዲህ። እና ወንድማችን እኔ የምነግርህ ካላገባኋት አፍቅሬያታለሁ፣ ይሄ የፍረሽ አፍቃሪዎች ጸባይ ነው። አይዞ አይደለም የዝች የመጀመሪያ ሚስት የልጅነት ጥሯ ደጓ የልጅህ እናትም ፍቅር ፌዳፕ አድርጎብሃል፣ እንኳን አይደለም ዛሬ ያገኘሃት። ስለዚህ ጋብቻውን ተውና ፍቅር ፌዳፕ እስኪያደርግ ጠብቅ። ሌላ ኮሚትመንት ውስጥ አትግባ። ወደ ልጅህ እናት ብትመለስ ይሻላል። አልፎ አልፎ እየሄድክ ፍቅር ስጣት፣ ተንከባከባት። ነውር ነው። ራቀች ሄደች ብለ እሷ ላይ መደረብ ነውር ነው። ስለዚህ ለዚች ትዳር አለኝ ልጅ አለኝ ብለ እውነቱን ፍርጥ አድርገ ንገራት። ቢቻል እችኛዋን ትተህ ወደዛችኛዋ ቀንጠስ በል ነበር መልሱ። ግን አልቻልኩም እያልክ ነው። አልችልም፣ እችን አጥቼ መኖር አልችልም ብለኸኛል። ስለዚህ ፍቅር ፌዳፕ እስኪያረግ ጠብቅ፣ አረጋጋው ነገሩን። እንደ ኩፍኝ እስኪወጣል ድረስ ተረጋጋ። ትዳርን አትተው ባይ ነኝ በእኔ በኩል። በእናንተ በኩል የምትሉትን በሉት። ውድድ ነው ማረጋችሁ ባይ